ላት ነው ኖ አይደለም he's a prophet በአፉ ቃል ነገር እንደሚቀይር አምናለች ሂጂና ተውሰሽ አምጫለ በልጆችሽ ላይ በሩን ዝጊ ዘይቱን ወደ ማሰሮ ገልብጫላት ልጆቿ ሁሉ መገልበጥ ጀመሩ ሂጂ አሁን አላት እዳሽን ክፈይ የቀረውንም ላንቺና ለቤቶች ልጆችሽ ይሁን ያላት ምን ማለት ነው አሁን ከአካላዊው ለውጥ ይልቅ መንፈሳዊ ዓለም ላይ በማይንዳችን አክኖሌጅመንት መስጠት ይጀምራል አሊያ መንፈስ ቅዱስ በህይወታችሁ ላይ ተአምራት ለማድረግ ይቸገራል የነገሩን ለውጥ ሳይሆን ለዋጩ እግዚአብሔር ላይ በነፍስ ዓለማችሁ ቀና ለሰጡት ይገባል ያኔ በምንም አይነት ሁኔታ የናንተ ልብ ሲወርድ አታገኙት ያኔ ነው እግዚአብሔርን የምታምኑ ሰዎች የምትባሉት ዛሬ በመንገዳችሁ ላይ እንግዳ ነገር ይሆናል ታስታውሳላችሁ በባቢሎን የነበሩና ሲድራቅ ሚሳቅ አብደናጎ አንዳንድ ሐሳብ ላንሳላችሁ እነዚህ ሰዎች በእሳት ውስጥ ነው የተከተቱት ግን እግዚአብሔር የእሳቱን ኃይል ያጠፋ አራተኛ ሰው አብሯቸው ሲንቀሳቀስ ነበር ይላል ላቆምከው መስል አንሰግድም ያድነና ባያድነንም እንኳን እንሞታለን አንሰግድም ዛሬ በጌታ በኢየሱስ በምንም አይነት ሁኔታ ግራ የተጋባችሁ ዛሬ ልበላችሁ እግዚአብሔር የነገራችሁ እግዚአብሔር ያወራችሁ እግዚአብሔር በክርስቶስ ይሰራላችሁ ያንን በነፍስ ዓለማችሁ መቀበል ጀምሩ በርግጥ እላችኋለሁ መንፈስ ቅዱስ በእናንተ ህይወት ላይ መንፈስ ቅዱስ በዘመናችሁ ላይ እንግዳ ነገር ማድረግ ይጀምራል ታስታውሳላችሁ ኢሳይያስ 53 በጣም የሚገርመኝ ቃል ነው የሰማነውን ነገር ማናምኗል አለ ነብዩ እንግዲህ ኢየሱስ እስከሚመጣ ድረስ እንኳን 700 ዓመት 2000 ተተን እንኳን 2000 ምናምን ተተን የ700 ዓመት ትንቢት ነው ያለው በመንፈስ ዓለም ስለኛ ሲገረፋል ርግማን ሲሆን አየው በሞቱ ዘሩን ሲያይ የኛ ነዳ ሁሉ ሲሸከማል ማናምኗል የሰማነው ነገር ሉቃስ ወንጌል ምዕራፍ 4 ላይ ግን ሲነግረን ኢየሱስ ግን ሲገለጥ እንዲህ አለ በነብዩ በኢሳይያስ ስለሱ የተጻፈውን ቃል አገኘ ነው ማይ ጉድነስ ስለናንተ እግዚአብሔር በክርስቶስ ያወራውን አውሩ በህይወታችሁ ላይ እንግዳ ነገር መሆን ይጀምራል ሰይጣኑ ሸታም ዙሪያችሁ ያለን አትሞስፌር ነው የሚያወራችሁ እናንተ ደግሞ ኦን ዘ ክሮስ የተከፈለው ነው ያንን ስትናገሩ እናንተ አማኝ ናችሁ እናንተ ህይወት ላይ ድንቅ ነገር ይሆናል ዛሬ በጌታ በኢየሱስ የመለኮት ተአምራት ይከተላችሁ በየትኛውም ጭንቀት ውስጥ ያላችሁ ስለናንተ ስለመፈታታችሁ ጸልያለሁ መጽሐፍ ለዚህ ነው ተጨንቃ ለነበረች ጨለማ አይሆንም ማለት በጌታ በኢየሱስ የእግዚአብሔር ብርሃን በእናንተ መንገድ ላይ ተአምራት ያድርግ በእናንተ ቤት ላይ ባንቺ ህይወት ላይ ባንተ ህይወት እንግዳ ነገር እንዲሆን ጸልያለሁ ተአምራት ይከተላችሁ ብዙ ምስክርነት ይብዛላችሁ ሞገስ ይከተላችሁ እንግዳ ነገር ያገኛችሁ እግዚአብሔር ከቃሉ ጀምሮ ከሁኔታት ጀምሮ ስለናንተ በጣም የሚገራረሙ ስራዎች በክርስቶስ ተሰርተዋል እግዚአብሔር እውነትን በልጁ ነግሯችኋል ያን እውነት አውሩ ነፃነታችሁ እየጨመረ ይሄዳል መንገዳችሁ ሲቀየር ታውታላችሁ የእግዚአብሔር ህልውና በቤታችሁ እግዚአብሔር ህልውና በህይወታችሁ እግዚአብሔር ህልውና በአገልግሎታችሁ እግዚአብሔር ህልውና በመውጣት በመግባታችሁ ሲገለጥ ታውታላችሁ አባቶች የሄዱት እንደዚህ ነው አባቶች በእምነት ነው ድል የነሱት የተነገራቸውን ቃል ያዙት ዛሬ ልበላችሁ ሌላ አትናገሩ እግዚአብሔር ፐርሰናሊ የሚያወራችሁ እግዚአብሔር በዚህ ቅዱስ መጽሐፍም በክርስቶስ ኢየሱስ የተናገራችሁ ያናው ነጋችሁ ብሩህ ይሆናል ነጋችሁ የድንቅ ይሆናል ሞገስ ይከተላችሁ ታብራችሁ ነላችሁ ኢየሱስም ሻሎም ተባረኩ